በእርግጥ በአሁኑ ሰዓት ብዙ ነገር መባል ወይ ደግሞ ብዙ መናገር ባይመረጥም አንዳንድ ነገር ግን ማለፍ የማይቻል ነገሮች ስላሉ ትንሽ ለማስታወሻ እናደርጋቸዋለን። እሱ ደግሞ የአምና ረመዳን ማለት ነው ወይ ደግሞ እኔ የትግራይ ጦርነት ከጀመረ ሰዓት ጀምሮ ማለት ነው ከዛ ከጀመረ ሰዓት እስካሁን ድረስ ከመጀመሪያ ሲጀምርም የነበረኝ አስተያየት የኢትዮጵያ ህዝብ በጣም አሳፋሪ ህዝብ ብዬ ነው ያቀመጥኩት መጀመሪያ። እንዲሁም እንደሱ እንደሆነ ደግሞ በተግባር በጣም በብዙ ነገር ታየ። አንድ ከዛ ያየሁት አሁን ምንድነው ደስ የሚል ቢሆንም ኢፍጣር እንደዚህ እንደ ሱዳን የሚደረግ በውጭ ኢፍጣር ኢትዮጵያ ተደርጎ ታይቶ ማያቅ ነገር አየን። እንኳን ደስ አላችሁ ለሙስሊሞች እንደሱ ያደረጋችሁ። ግን የኛ ሙስሊም የትግራይ ሙስሊም ደግሞ በዚህ ሰዓት በረሃብ ጊዜ የተገኙ ያሉት እንዴት እንደተሰማችሁ እንዳለ ባቅ ደስ ይለኛል። ኤኒዌይ በጣም ገረመኝ። ይሄ ለፖለቲካ የሚያደርገው አብይ አህመድ መጀመሪያ የሶሪያ ስደተኞች መንግስት ቤተ መንግስት ገብተው አስፈጥሮ እንደዚህ የልጅ አይነት ስራ ወይ ደግሞ ጨዋታ ልጆች እንደሚጫወቱት አይነት አድርጎ አሳየን እና በጣም አሳዛኝ ነው ብዙ ነገር እና የአምና ረመዳን ለሁላችን አላህ ይቀበለን። እናት በጣም አሳዛኝ በሁሉም ነገር ማለት ነው። በኢትዮጵያ የሚከሰት ያለ በቀርና አፍሪካ በሙሉ ያለ በትግራይ ግፍ እየወረደ ያለ ለሁሉ ሰው ፈተናው በጣም ትልቅ ፈተና ሆኖ ግን አጋላጢ ነው። ብዙ ሰው ያጋለጠ ሁኔታ ነው የመጣ። ብዙ ምስኪን እየሞተ ነው። ብዙ ችግር እየተከሰተ ነው። ቢሆንም ግን ብዙ ነገር ደግሞ እየተጣራ ነው። ብዙ ነገር እየወጣ ነው። ሱብሃንአላህ አላህ ሱብሃነሁ ወተዓላ ፈተና ሲያመጣ ለሁሉም ሰው ነው። الصالح والطالح ለሁሉ ሰው እና ብዙ እንደዚህ ሃይማኖተኞች የሚሉ የነበሩ በሁሉም ሃይማኖት ማለት ነው እንዴት እንደተጋለጡ እንዴት የጠቅሙ ሰዎች እንደሆኑ ታየ። ሱብሃንአላህ አላህ ሱብሃነሁ ወተዓላ ሃይማኖቱ ወላ ተሽተሩ ቢአያቲላሂ ተመነን ቀሊለን ብሎናል። ለገንዘብ ተብሎ ለአያቲላህ ወይ ደግሞ ለሐቁ መሸጥ መለወጥ መሆን የለበትም። ግን በአሁኑ ሰዓት እንደሱ ነው የተከሰተ፣ እንደሱ ነው የተደረገ። እንደገና ደግሞ ብዙ ሐቂቃ እየወጣ ነው። መቼም የኢትዮጵያ ጉድ የብዙ ስንት አመቶች ንበላቸው ብዙ አመቶች እንጂ 100 200 300 አመቶች እቺ ሀገር ለማንም አትበጅ ሀገር ማለት ነው። በደም የተሰራች ሀገር አሁንም ስንት ደም የፈሰሰ ነው። መጨረሻዋ ግን ደርሷል። አላህ Subhanahu Wa Ta'ala እቺ ሀገር የመጨረሻ አድርጓታል። ምክንያቱም ለማንም አትበጅም። ስትሰራ ከመጀመሪያዋ በመዘለም በመበደል አንዱ ሳይፈልግ ግዴታ አምጥተው አገር ሰርተው ኢትዮጵያ የምትባል አደረጓት እንጂ ብዙ የተለያየ አገሮች ትሆን ነበር። በየራሳቸው ግዛታቸው ችለው ራሳቸው አሳድጎ መኖር ይችሉ የነበሩ እነዚህ ብሔረሰቦች ተብለው ስንት ጣጣ፣ ስንት ጥላቻ፣ ስንት ክፋት ሱብሃንአላህ። እና መለያየት ጥሩ ነው። ተለያይቶ ቢሆን የሙሉ ችግር ሳይመጣ ሊሆን ይችላል። ለማንኛው ቀደረ አላህ ማሻ ፈዓል አሁንም ለኸይር ነው። ግን አንዳንድ ሰዎች እኛ ኢትዮጵያ ነን፣ ኢትዮጵያ መፍረስ የለባትም፣ ኢትዮጵያዊ ነን ብለው የሚዘፍኑ በጣም ይገርማል። የቷ ኢትዮጵያ ነው የሚናገሩት? ግራ ያጋባል። የማን ኢትዮጵያ ነው? የራሳቸው ኢትዮጵያ ብቻ እቺ ለነሱ ብቻ የምትሆን ሀገር፣ አንድ ባንዲራ፣ አንድ ሃይማኖት። ያውን ድራማ የሚሰራ ያለና ተውትና እነሱ በሚፈልጉት ማለት ነው። አትሊስት በነበረው
ተከባብረው በየክልሉ ቢኖርም እኮ ደና ነበር አሁን ግን የልሙጣን ባንዲራ ለማንም አይወክልም ለራሳቸው ብቻ ነው የሚወክል ስለዚህ ብዙ ነገር ነው ያየን እንደገና ደግሞ መንግስታችሁ ለኦሮሞና ለህወሓት አሸባሪ ብሎ ብትሰሙት የመጀመሪያ ገና መቼ ነው 2020 አሁን 21 ነው 20 የተናገረው በህወሓት ብትሰሙት በጣም ነው የሚገርም ምን አይነት ሰውዬ ነው ይሄን ሰውዬ የተናገረው የማያስታውስ ሰውዬ ለኢትዮጵያ ህዝብ ሾርት ሜሞሪ ብሎ እንጂ ራሱ ሾርት ሜሞሪ ነው ምን እንደተናገረ ምን አይነት ፓርቲ እንደሆነ ምን አይነት አስተዋጽኦ እንዳደረገ በጣም እጅግ የሚያሳፍር ሰውዬ ነው እንደሱ ተናግሮ አሁን ደግሞ እንደገና አሸባሪ ኢህአዴግ እኮ ወይ ደግሞ ህወሓት እኮ ከሱ እድሜ የበለጠች ፓርቲ ናት እቺ ፓርቲ ደግሞ ለኢትዮጵያና እንዲሁም ቢወቀሱ እኛ ነው መውቀስ ያለብን ህወሓቶች እኛ ነው ትግራዋይ ቢወቅሳቸው ይሆናል ምክንያቱም ወቀሳ የሚያረገው ምክንያቶች ብዙ አለው የወቀሰውን የመጣ ነው ከድሮ ጀምሮ ግን እነሱ በኢትዮጵያ ጭንቅላት እየሄዱ ስለነበሩ ለማንም አይሰሙም ነበር እነሱ በቃ ኢትዮጵያ ታላቅ ኢትዮጵያ ለማድረግ ያው አድርጎ ኢትዮጵያ ግን አመሰግናለሁ ሳትል ነው ለሞታቸው ለጄኖሳይድ በእነሱ ብቻ ሳይሆን በህዝብ ትግራይ ጄኖሳይድ የታወጀበት እና አሸባሪ የሚባልማ ፒፒ ነው ፒፒ እነዚህ ፒፒ ብልግና ፓርቲ ነው አሸባሪ የሚባል በ6 ወር ያልተደረገ ነገር የለም በትግራይ ሀገር ማለት ነው ለኛ ትግራይ ሀገር ናት ከድሮም ሀገር ናት አሁን ሀገር ናት እንደገና ደግሞ በሌላ በሁሉም ክልል ስንት ሰው እየሞተ ያለ በ27 አመት ጨለማ የተባለ እቺ ቃል ማትረሳ ቃል ጨለማ በደንብ አድርጎ ጨለማ አሳያቸው አሁን ፓርላማ እንደዚህ አይነት ደደብ ፓርላማ አይተን በአለም አናቀም ብቻ በዲክታቶር ሀገር ከሆኑ ግን አሉ ዝም ይሉ አንድ እኮ አሉ የሚናገሩ እነዚህ ግን አንድ ሰው ከዛ ወጥቶ መናገር የማይችልበት ሀገር ያንጨበጭባሉ ሲሰድባቸው ያንጨበጭባሉ አይሆነ ነገር ያንጨበጭባሉ ማንጨብጨብ ብቻ ናቸው ደግሞ እነዚህ ሴቶች ስልጣን የተሰጡ ሴቶች ደግሞ ማይረቡ ሴቶች የሌላ ሴቶች ግፍ የማይወግዙ ሴቶች ስልጣን አይቶ የማያውቁ አሳፋሪ ሴቶች ናቸው እነሱ ደግሞ ቢበልጥ ደግሞ የነሱ ደግሞ በጣም የሚያሳዝን ምክንያቱም እናቶች መሆናቸው አይቀርም እርግጠኛ ነኝ አብዛኛቸው ወልደው ልጆች አላቸው ሴቶች ናቸው ግን የሴቶች ግፍና የልጆች ግፍ እየወረደ ያለ ሁሉ ዝም ብሎ ማንጨብጨባቸው ያሳዝናል በጣም ያሳዝናል ሞራል የላቸው ስለዚህ አሸባሪ ማለት ይሄ አሳፋሪ አነጋገር ነው ምክንያቱም አሸባሪ ፓርቲ የተባለ ነው እነሱ ነው የመረጡት እነሱ ነው ስልጣኑ ያለ ግድያ ያለ ደም ያለ ምናምን የሰጡት እነዚህ ያደረሱት እሱ ግን እናቴ ንጉስ ብላኝ ስለሆነች ንጉስ መሆን አለብኝ ብሎ ስላመነ ካልሆነ በስተቀር ይሄን ፓርቲ ብዙ ስራ እንደሰራ ሁላችሁም ታውቃላችሁ ሰላም ወራሱ 27 አመት ሰላም ራሱ ቀላል አይደለም ስለዚህ ያን ሰላም ማን እንደሚያመጣው አሁን እናያለን እንዴት እንደሚሆን እናያለን እኛ ግን ትግራዋይ በትክክል ምን አይነት ህብረተሰብ እንደሚኖር እንደነበረ አሁን አወቀ በሁሉም ወንድም እንደሌለው ሰው እንደሌለው ምክንያቱም በሞቱና በረሃቡ አሁን ይሄን ሁሉ ችግር ያያያችሁ ያሰማችሁ ምንም ማታረጉ ህዝብ አላህ ብቻ ከናንተ በሰላም ያላቀቀን ቀዋና የምንፈልገው ትግራይ ሀገር ሆና ከኢትዮጵያ መገንጠል አለባት ሁሉ ትግራዋይ አሁን የሚፈልገው ያ ነው ደሞ ይሆናል አሁን ቢሆንም
ወይ ጊዜ ቢወስድም በፍጹም ማንም ትግራዋይ በአሁኑ ሰዓት ኢትዮጵያ የምትባል ቃል ለመስማት አይፈልግም ባንዳ ካልሆነ በስተቀር ባንዳዎች ተጋሩ ከሆኑ አሉ ሞልተዋል እነዚህ ብልግናዎች በብልጽግና ገብተው የባለጉ ያሉ ተጋሩ ሆዳሞች እነሱ ብቻ እነሱ ደግሞ ይመጣላቸዋል የሰውዬ የሞተ ስሙ አልታያዝልኝ ከስዊድን የሄደ ሰው የጀነራል ብሎ የተገደለ ማለት ነው አሁን ምን የሚመስል ሀገር እየኖረ ዲሞክራሲ እየኖረ ለትግራይ ህዝብ ለማጥፋት ሄዶ አጥቆ በቃ ጅግንነት ሊሰራ ጆኖሳይድ በህዝብ ትግራይ ታውጆ አያችሁ እሱ ሞተ ገና እሱ ሞተዋል ሁላችንም ሞታለን ማንንም አይቀርም እቻለም የሚኖራት ሰው እኮ የለም ሁላችን መንገደኞች ነን አልፈን እንምንሄድ ብቻ ስለዚህ በዚህ መንገድ እዚህ ደግሞ አላህ የሚወደው ስራ ፈጣሪ የሚወደው ስራ ቢሰራ እንጂ ለመግደል ተዘጋጅቶ ሂዶ አሁን ጋና ምስጥራቸው አወጣለው ሲል ማለት ነው ገደሉት ምን ጋና ሐቂቃው ብዙ ሂስትሪ ነው እየተባለ በሱ አሁን ግን መጨረሻ ላይ አያችሁ ደሞ ኩፉ ለወንድሙ የሚቆፍረው ጉድጓድ ራሱ ይገባበታል ይባላል ተረት አለ በአማርኛ አላቅም ግን በአረብኛ በትግርኛ በስዊድን ቋንቋ አለ በሁሉም ቋንቋ አለ ለወንድሙ የቆፈረው ጉድጓድ ራሱ ይገባበታል ስለዚህ አሁን ኢትዮጵያ ጭንቀት ላይ ገብታ ክራይሲስ ላይ ነው የምትገኘው ያለች በኢኮኖሚ ክራይሲስ በፖለቲካ ክራይሲስ በዲፕሎማቲክ ክራይሲስ በሁሉም ክራይሲስ ለምን ለትግራዋይ መጥፋት ስለተነሳች ምክንያቱ ክፋት ነው አላህ Subhanahu Wa Ta'ala ደግሞ ይላል በቁርአን ወየምኩሩና ወየምኩሩላህ ወላሁ ኸይሩል ማኪሪን እነሱ በሌሊት ሆኖ ተደብቀው የመከሩት ምክር ያሰቡት ለህዝብ ትግራይ ለመጥፋት በውሸት አጀንዳ ህግ ማስከበር ተብሎ ማለት ነው ታይቶ አያቅም ባለም ይህን ሁሉ ከኤርትራ ጋር ተስማምቶ ማለት ነው ሁሉም ተደስቶ አሁን በዚህ በአውዳመቱ ያለፈ ራሱ ኤርትራዊ ተደስቶ ኢትዮጵያዊ ተደስቶ ያሰለፈ ነው ህዝብ ትግራይ እንደዚህ የራበው እንደዚህ የተገደለ እንደዚህ የተቸገረ ማለት ነው በረመዳን የሚጾም ያለ ሰው አሁንም ተምር መብላት የሚበላበት ሳያገኝ ያለፈ ማለት ነው ስለዚህ አላህ ግን እንደዚህ አይነት ስራ አይቀበለውም ስለሆነ ወደ ራሳቸው ነው የተገለበጠ ወደ አቢ አህመድ ወደ ኢሳያስ ወደ ሱዳን ወደዛ እየተሯሯጠ ነው ይሄ ሂትለር ሁለተኛ ሂትለር ሳይሆን አንደኛ ሂትለር ኢሳያስ አፈወርቅ ማለት ነው ከደጋፊው ከብዙ ሰው የሱ ህብረተሰብ ኤርትራዊ የሚባል በሽተኛ መርዘኛ የሆነ ጠላት የትግራዋይ ጠላቻ ያለው ህዝብ ከኢትዮጵያ ህዝብ ደግሞ እንደሱ ሞልተዋል ብቻ ትግራዋይ ለመጥፋት ቀንና ሌሊት የሚሰሩ ወደ ራሳቸው ተመለሰ የሞተ ይሞታል ግዴታ ቀኑ ስለደረሰ ይሞታል ህዝብ ትግራይ ግን አይጠፋም ትግራይም አትጠፋም ታያላችሁ ምክንያቱ አማኒ ህዝብ ነው ትግራይ ህዝብ የውሸት አይደለም የሚያምን የሐቅ ነው የሚያምን ለጥቅም አማኒ አይደለም ስለዚህ አላህ ይሰማዋል እነዚህ እናቶች አልቀሰው ሲለምኑ አላህ ይቀበላቸዋል ለዛ ነው ደግሞ አላህ ይጠብቃቸው ያያችሁ ነው ቲዲኤፍ ምን አይነት ስራ እየሰራች ነው ህወሓት ሞታለች ጠፍታለች ዱቄት ሆናለች ምናምን እየተባለ ዱቄት እንደገና ዱቄት ብሎ ቆይቶ እንደገና ደግሞ አሁን አሸባሪ ናቸው ከዱቄት ወደ አሸባሪ እንዴት ብሎ ይሆናል እናንተስ ኮስችን ማርክ አታረጉም አትጠይቁም አታስቡም ህዝብ ኢትዮጵያ የሚባል ሁሉ ዝም ብሎ ነው የሚሰማ ዝም ብሎ ነው የሚቀበል በጣም የሚገርም ነው anyway ብዙ ነገር ነው የተማርነው በዚህ አጭር ጊዜ በዚህ ረመዳን እዚህ ላይ ደግሞ ስፔሻል ረመዳን ነው ለኛ ማይረሳ ረመዳን ነው በህይወታችን ምክንያቱ እንደዚህ አይነት ይከሰት ብለን በገዛ አገርህ ብሎ የምታስበው አገር በገዛ ህዝብ የምትለው ህዝብ እንደዚህ አይነት ይከሰት በእኛ እንደዚህ አይነት ፍርድ ይወርድብን ብለን አስበን አናቅም
እና እነዚህ ሃይማኖቶች የሚባሉ ሰዎች ደግሞ አየናቸው ከአብይ አህመድ ሆኖ ሲስቁ በቃ ደስታቸው ሲያሳዩ ገርሞናል እንደገና በቃ ይሄን ጊዜ ለኛ ተብሎ ስፔሻሊ ደግሞ አማራዎች የሆኑ ለነሱ በቃ ስፔሻል ጥላቻ የነበራቸው በህወሓትና በህዝብ ትግራይ የሚያሳዩ ሰዎች ማለት ነው አሳፋሪ ናቸው ስፔሻሊ እኛ እንደ ሙስሊም ሆነን እኮ ወንድሞቻችን ምንለው የነበራቸው ሰዎች ወንድሞቻችን እንዳልሆኑ አወቅን ይሄ እንኳን አሁን በዚህ ሰዓት የውመል ቂያማ እኮ እንደሱ ነው የሚሆነው ሁሉ ነፍሲ ነው የሚለው እንኳን በአንድ ሀገር በአንድ ቤተሰብ ባልና ሚስት ልጅና አባትና እናት የን ሁሉ የውመል ቂያማ ራሴ ነው የሚለው ግና እኛ ግን ቂያማ ሳይመጣ በዚህ ባለም ላይ አየነው ራሴ ብቻ ህዝብ ትግራይ ግን እንደሱ አልነበረም ለህዝብ ኢትዮጵያ ለኢትዮጵያ ህዝብ ትግራይ በጣም ብዙ ነገር የሰጠው ግን ምን ዋጋ አለው ካዳም የሆነ ህብረተሰብ እንደዚህ አይነት ጥላቻ ያስቀመጠው ውስጡ እንዴት ብሎ ከነሱ ጋር ሰው እየኖረ እንደነበረ በጣም ይገርማል የኤርትራኖች ደግሞ የባሰ ጥላቻ የነሱ ደግሞ የባሰ የነሱማ በጣም ይገርማል እነሱ አሁን ገዳይ ሆኖ እነሱ ተሳዳቢ ናቸው እነሱ ሁሉም ነገር ፈራዲ ሊሆኑ ይችላሉ ይፈልጋሉ መወሰን ይፈልጋሉ የኤርትራኖችማ ተነግሮ አያልቅም ግን እኔ የተማርኩት በአሁኑ ሰዓት በዚህ ትግሉ አማራና ኤርትራ አንድ አይነት ስለልቦና ነው ያላችሁ በትግራዋይ ጉዳይ አሁን እንዴት እንደዚህ ያለሽ እስልምና እንደዚህ አይልም ምናምን ትላላችሁ ይሄ ዘር እኛ እንበልጣለን አይደለም እኛ ስለተበደልን ግዴታ መናገር ስላለብን ነው በአማራና በኤርትራ ያለ ጥላቻ ግን አንድ አይነት ነው በፍጹም አይለይም ከአንድ ሆድ እንደወጡ ነው የሚታይ ለካኛ ጠላታችን ሁሌ በአማራ ከድሮ ጀምሮ ስለነበረ እንደሱ ይመስለን ነበር አይደለም አንድ አይነት ናቸው አሁንም አንድ ሆናቸዋል ይሳካላችሁ ከዚህ በላይ ብዙ ነገር የሚባል አለ ሌላ ጊዜ እናነሳለን አጠርብዬ ልናገረው የፈለኩት አሁን ነው ግን የተበደለ አላህ ከጎኑ ነው የሚሆነው ስለዚህ እቺ አትርሷት የትግራይ ህዝብ ይጥፋና ይደምሰስ ብላችሁ የተናገራችሁ ሰዎች ወላ ከምሁራኖች ወላ ከኖርማል ህዝብ ወላ ከመኑ አሁን እያፈራችሁ ነው እያየን ነው ምክንያቱ የት እንደምትገቡ አታቆም ምክንያቱ እያያችሁ ነው የኦሮሞ ህዝብም የኦሮሞ ትግልም ለኦሮሞግም እንደሱ ነው አሸባሪ ነው ተባሉ አሸባሪ አይደለም እነሱም ለመብታቸው እየተታገሉ ናቸው ደግሞ እነሱም ያሸንፋሉ እነሱ ብዙ በደል ወርደዋቸዋል እነሱም ራሱ ስለዚህ አሁን የተበደሉ ሰዎች የነሱ ጊዜ የመጣ ነው እናንተ በዳዮች እናንተ ዛሊሞች እናንተ ጠዋቂት እናንተ ብዙ ያሰራችሁ ሰዎች ግን ጊዜያችሁ ያለቀ ነው በኢዝኒላህ ተዓላ አላህ ይጠብቃት ትግራይ ህዝብ ትግራይ ያልፍልሃል አይዞህ የትም ቦታ ሆነ እንደዚህ መደራደር የለብህም በሀገርህም በማንነትህም እንደዚህ ወደዛ መለጠፍ አያስፈልግህም ከኢትዮጵያና ከኤርትራ መለጠፍ ይቅርብህ እነዚህ ወንድሞች አይሰራም አየነው አሁን የራስ ሀገር የራስ ህዝብ መዳን ነው ያለብህ ራስህ ካዳንክ ሀገርህ ካዳንክ ነው በኋላ ለሌላ ሰው የምትሆነው ህዝብ ትግራይና ህወሓት ግን ሌላ ሰው ሲጠቅሙ ለትግራይ ሳይጠቅሙ ቀርተው ምንም አልተመሰገኑ ምክንያቱም ራስህ ካልጠቀምክ ለሌላ ሰው ብትጠቅም ምን አደረክልን ነው የሚልህ አሁን ደግሞ እንደሱ የታየ ነው እናመሰግናለን ያለ ሰው የለም ስለዚህ ሀገር መሆን አለብን መለየት አለብን ከሁሉም የራሳችን ሀገር የራሳችን ህዝብ ትግራይ ከማንም አያስፈልገውም ድጋፍ ከድሮ ጀምሮ ከጥንት ጀምሮ ብዙ ታሪክ ያለው ብዙ ዕውቀት ያለው ብዙ ለሥራ ዝግጁ የሆነ ህዝብ ፍቅር ያለው ህዝብ ነው ብዙ ነገር ማድረግ ይችላል ከሰው ስለ በፍቅር ስለቀረበ በታችነት ስላደረገ ራሱ
ከዚህ በኋላ መጨፍጨፍ ግን አይገባም። አለቀ። ደግሞ እኛ አለቀ ካልን ነው የሚያልቅ። አንተ ትግራዋይ ሆኖ ግን ከኢትዮጵያ ከዛ ልጥፍ ምጥፍ ከዛ ምትል ከሆነ ደግሞ እንደሱ ገና ሌላ የሚደቁስም ይመጣል። ስለዚህ እነዚህ ታጋዮች ሆኖ የታገሉ ያሉት ወጣቶች በጣም የሚመሰገኑ ለሀገራቸው ለህዝባቸው የሚያደርጉት ያሉት እናንተ ህወሓት እንኳን ልትሞት እንደገና አሁን ታድሳለች። ህወሓት ብቻ ሳይሆን ባይቶና አሉ፣ የነጻነት አሉ፣ ሳልሳይ ወያኔ አሉ፣ ቲዲኤፍ ደግሞ እያያችሁ ነው። ስለዚህ መጥፋት የሚባል ነገር የለም። መደራደር ይገባል፣ መከባበር ይገባል፣ መስማት ይገባል እንጂ ማን ከማን ስለበለጠ ነው የሚያጠፋ? ኢሳያስ አፈወርቅና አብይ አህመድ ስለተሻሉ ነው ለህወሓት የሚያጠፉ? ህዝብ ትግራይ ህወሓት የህዝብ ትግራይ ትግል ናት። ህወሓት ደግሞ ያለ ህዝብ ትግራይ ዋጋ የላትም። ከህዝብ ትግራይ ስለተነጠሉ ነው ብዙ ነገር ችግር ያገኙት። ከህዝብ ትግራይ ሆኖ እንደ መጀመሪያቸው ቢቀጥሉ ብዙ ነገር ያስተካክሉ ነበር። ግን እቺ ኢትዮጵያ ሀገር ልትሆን ተብሎ ሀገር አሳወቋት፣ በአለም ላይ አሳወቋት። በግድብ ማን የገደብላችሁ ነው? አሁን ግድብ የአባይ የምትሉ ያላችሁ በዛ ጊዜ መለስ ሲያረጉ አባይ እየተሳደባችሁ አልነበረ? አሁን ግን አባይ በቃ አስፈላጊው ነው። ዓለም ያሳወቃቸው ኢትዮጵያ እኮ በአባይም በሌላ ብዙ ነገር ኢኮኖሚ የት ደርሳ ነበረች። አሁን እየሰማን ነው። ኢትዮጵያ ለአንድ በሬ 100 ምናምን ነው የተገዛ ሺህ ብር ተሰምቶ አያውቅም በታሪክ። ስለዚህ ይሄ ነው የሚመስለው እና ብዙ ያየን ነው። ብዙ የተባለ ብዙ ሰው ወደ ኋላ የተመለሰ ነው። ገና ይባላል። ገና አንድ ምን አለ ገና እናናገራቸዋለን አሉ። ሁለቴ ይናገራሉ፣ ሌላ ይናገራሉ ብለዋል። በትክክል ነው። ስለዚህ ብዙ ነገር እየተሰማ ነው። አሁንም ሐቅ ነው። ሐቅ ይደበቃል እንጂ አይጠፋም። የሰው ሐቅ ደግሞ ወላ ጠላህ ቢሆንም መጥፋት የለብንም። በሙሉ ደምስሰን መጥፋት ትክክል አይደለም። ግን ትክክል የሰሩት ይሄን ትክክል ሰሩ፣ ይሄን መጥፎ ሰሩ፣ ይሄን እንደዚህ መሆን ነበረበት ቢባል ችግር አልነበረውም። ግን አይደለም እነዚህ የቀንጅብ ጁንታ ምናምን የሌለ የዓለም ስድብ ፕሬዝዳንት ሆኖ እንደዚህ አይነት ተሳዳቢ በዓለም አይተን ሰምተን አናውቅም። ፕሬዝዳንት ለህዝቡን ለማንም አንድ ግለሰብ ቢሆንም ተከላከለ ነው መሆን ያለበት እንጂ ለህዝብ ትግራይ በሙሉ ጁንታ ተባለ። ስለዚህ ይህን ሰውዬ ጋና ኢትዮጵያ ያጠፋታል፣ ትጥፋ። ካኛ ደግሞ ካሁን በኋላ ለኛ አይመለከትን። የኢትዮጵያ ትጥፋ ትልማ፣ አገራችን አይደለችም። አሁን ፎርማሊቲ ነው ያለነው እንጂ እስከ የሚሳካለን እኛ ኢትዮጵያውያን ልንሆን አንፈልግም። አለቀ። በጣም አመሰግናለሁ። አخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته.